ሰላም እንደምን ቆያችሁ ውድ አንከር ዜና ቤተሰቦች ሰላም ፍቅር ጤና ባላችሁበት ድረስ ያለን የሰዓቱን ዜና ይዘን ቀርበናል። ጄኔራሉ ብልጽግና ጠላት ነው ሲሉ ፈርጀዋል። ጨዋታው አብቅቷል፣ ጦርነቱ ቀርቧል ሲሉ ጄኔራሉ ተናግረዋል። የፌደራሉ መንግስት ጠላት ነው ሲሉ የገለጹት የትግራይ ጄኔራል ተፈናቃዮችን ይዘን በኃይል እንገባለን ሲሉ ጠንካራ አስተያየት ሰጥተዋል። እያሸበሩ ነው ያሏቸው አካላት ደግሞ እጃቸው ይቆረጣል በሚል ዝተዋል። በራያ ግንባር የተሰማራው የህወሓት ኃይል የሚመራው ጄኔራል ዮሐንስ ወልደ ገብርኤል ወይም በቅጽል ስማቸው ጆን መዲድ ጨዋታው አብቅቷል፣ ጦርነት ተቀርቧል ሲሉ ተናግረዋል። አንድ ፍታ ሚዲያ ባጠናከረው ዘገባ ላይ ሰፋ ያለ ትንታኔ በዚህ ዙሪያ ወጥቷል። ለእናንተ በሰፊው ይዘናል። የፈረሰው የኢሳያስ መሐላና እየገሰገሰ ያለው ቀጠናዊ ጦርነት ብዙዎችን እያሳሰበ ይገኛል። ወደ ኢትዮጵያ እየተስፋፋ ያለው የሱዳን ጦርነት አዲስ ክስተቶች እየስተዋሉ ነው። ተፋላሚዎች ዋና ዋና የወርቅ ስፍራዎች ከተቆጣጠሩ በኋላ ፊታቸውን የነዳጅ ስፍራዎች ወደ መቆጣጠርም ተሻግሯል። በዚህም ጦርነት ወደ ካርዱፍ ግዛት ተሻግሯል። ፈጥኖ ደራሽ ኃይሉ ዋና ወርቅ ማውጫ ስፍራዎችን ከተቆጣጠረ በኋላ ያለው ርዕስ በስቷል። ሌላው ትላንት ኦሮሚያ ክልል የመጀመሪያ ፕሬዝዳንት የነበሩት ሐሰን አሊ አብዲ አዲስ አበባ መግባታቸውንና ከአቶ ሽመልስ አብዲሳ ጋር መታየታቸው በሶሻል ሚዲያ አይተናል። ሽመልስ አብዲሳም ከበድ ያለ አቀባበል አድርገውላቸዋል። ለምን መጡ? ከዚህ ጀርባ ያለውን ነገር ለእናንተ በሰፊው ይዘናል። በግብጽና በኤርትራ መካከል ያለው ግንኙነት በዘለቂያዊ ተቃዋሚ ትስስር ላይ ሳይሆን ወቅታዊ ቀጠናዊ ስሌቶች ነው ሲሉ የተለያዩ ትንታኔዎች እያደረጉ ይሆናል። ኢትዮጵያ ላይ ጫና ለማሳደር የሚደረግ ፍላጎት የተመሰረተ እንደሆነና ዘለቂያዊ ተቃዋሚ ትስስር የሌለው ነገር እንደሆነ እየተገመተ ነው። የሁለቱ ሀገራት ግንኙነት መካከል ካለው ጥልቅ ወዳጅነት ይልቅ መሳሪያነት ኢንስትሩሜንታሊዝም የሚቀድምበት እንደሆነ ተገልጿል። ግብጽ ኤርትራ ገና ከኢትዮጵያ ሳትለይ በፊት ጀምሮ በአባይ ወንዝ የታችኛው ተፋሰስ ላይ ያላትን ቁጥጥር ለማጥበቅ ኤርትራን እንደ ስልታዊ መሳሪያ ስትመለከት መቆየቷ ጥናቱ ያብራራል። ፕሬዚዳንት ኢሳያስ አፈወርቂ በ1990ዎቹ በሰጡት ይፋዊ መግለጫ ግብጽ ኤርትራን በሚመለከተው በናይል ፖለቲካ መነጽር እንደሆነና አዲሷን ሀገር ኢትዮጵያ ለመጫኘነት ልትጠቀመት እንደምትፈልግም ጠቅሰው ነበር። በዚህ ጉዳይ የተለያዩ ትንታኔዎች ወጥተዋል። ለእናንተ በሰፊው ይዘነዋል። የቀድሞው የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ሳሞራ ዩኑስ በሀገሪቱ በተለይ በትግራይ ክልል ውስጥ የሚታዩ ፖለቲካ ልዩነቶች በጠረጴዛ ዙሪያ በድርድር እንጂ በሴራ ሊፈቱ እንደማይችሉ በማሳሰብ ጠንካራ መልእክት አስተላልፈዋል። ጄኔራሉ ይህን ያሳሰቡት በአዲስ አበባ ተካሄደው አንድ ውይይት መድረክ ላይ ሲሆን ንግግራቸው በዋነኝነት በክልል ውስጥ ያለው ፖለቲካና ከጎረቤት ሀገራት ሊኖር ስለሚገባው ግንኙነትም አትኩረዋል። ጄኔራል ሳሞራ አሁን ባለው ሁኔታ የፖለቲካ ልዩነት ለመፍታት የሚደረግ ጤናማ ያልሆኑ አካሄዶችም ታይተዋል፣ ተችተውታል። ማንኛውም ችግር ወይም ሰላማዊ መንገድ ወይ በድርድር ሊፈታ ይገባል እንጂ በሴራ ለውጥ አይመጣም ሲሉ አሁን የተስተዋለ ያለውን ፖለቲካ ሴራ ወይ ፖለቲካል ኢንሬጅ ኮንነዋል። በተለይም የትግራይ ክልል ውስጥ የሚነሱ የፖለቲካ ልዩነቶች በሰላማዊ መንገድ ብቻ ሊፈቱ ይገባል ብለዋል ጄኔራል ሳሞራ። ከዚህም በተጨማሪ የተለያዩ ጉዳዮች ላይ ሀሳባቸውን ሰጥተዋል። የእሳቸውንም ንግግር በሰፊው ለእናንተ እናቀርባለን። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታ ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችን እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች ወሰድናችሁ። ጨዋታው አብቅቷል፣ ጦርነት ተቀርቧል ሲሉ ጄኔራሉ ተናግረዋል። በራያ ግንባር የተሰማራው የህወሓት ኃይል የሚመሩት ጄኔራል ዮሐንስ ወልደ ጊዮርጊስ ወይም በቅጽል ስማቸው ጆን መዲድ ጨዋታው አብቅቷል፣ ጦርነት ተቀርቧል ሲሉ ተናግረዋል። ጄኔራሉ እንደተለመደው የፌዴራል መንግስትን በጠላትነት የፈረጀው የፕሪቶሪያ ስምምነት መዘባበቻ እንዲሆን አድርጓል በማለትም ወንጅለዋል። ጄኔራሉን ያሉት ከሰሞኑ መነጋገሪያ ስለሆነ የትግራይ ተፈናቃዮች ረብ ጉዳይ በማጮ ከተማ በተደረገ ስብሰባ ላይ ነው። አንድ አፍታ ሚዲያ እንደተመለከተውና ህወሓት ልሳን በሆነ ዋይን ድረገጽ ላይ በተሰራጨው የጄኔራሉ ንግግር እንደተመለከተው በጠላቶቻችን በኩል የፕሪቶሪያ ስምምነት መዘባበቻ ሆኗል፣ ጨዋታው አብቅቷል በማለትም ተደምጧል። ከተፋኖች ጋር በተያያዘ እኛ እንደ ሰራዊት ማንኛውም እርዳታ ጭነን ሳይሆን የምናመጣው እናንተ ጭነን ነው ወደ ቤታችሁ የምንመልሳችሁ ሲሉ አክለዋል። እንደ ጄኔራሉ ገለጻ ተፈናቃዮች በኃይል ወደ ወልቃይት ወይም ወደ ምዕራብ ትግራይ የመመለስ ጉዳይ በአሁኑ ወቅት በህወሓት አመራር የተሳሰበበት ያለ ጉዳይ ነው ሲሉ ጄኔራሉ ታደሰ ወረደ ከትላንት በስቲያ በሰጡት መግለጫ ተፈናቃዮች ካልተመለሱ ጦርነት ማስቀረት አይቻልም ማለታቸውን ዘግበን እንደነበር ይታወሳል። ጄኔራል ዮሐንስ ወልደ ጊዮርጊስ አክለውም አንድ እግራቸውን ውጭ አድርገው በትግራይ ክልል አመጽ ለመፍጠር የሚሞክሩ አካላትን እጅ እንቆርጣለን የሚል ማስጠንቀቂያ አሰምተዋል። አፋር ክልል ተቀምጠው ትግራይን መረበሽ የሚፈልጉም ካሉ በሽምግልና የማይገቡ ከሆነ እርምጃ እንወስድባቸዋለን ሲሉ አስጠንቅቀዋል። የትግራይ ህዝብ በረሃብ አለንጋ እየተገረፈ ቢሆንም ህወሓት አሁንም የጦር ድቤ ድለቃውን መያያዙን ብዙዎች ያስተዛዝባል ብለዋል። የፈረሰው የኢሳያስ መሐላና እየገሰገሰ ያለው ቀጠናዊ ጦርነት ብዙዎችን እያሰባሰበ ወደ ኢትዮጵያ እየተስፋፋ ያለው የሱዳን ጦርነት አዲስ ክቶችም እየተስተዋሉ ነው። ተፋላሚዎች ዋና ዋና የወርቅ ስፍራዎች ከተቆጣጠሩ በኋላ ፊታቸውን የነዳጅ ስፍራዎች ላይ መቆጣጠር ተሻግረዋል። በዚህም ጦርነቱ ወደ ኮርዶፋን ግዛት ተሸጋግሯል። የፈጥኖ ደራሹ ኃይል ዋና ወርቅ ማውጫ ስፍራዎች ከተቆጣጠረ በኋላ የነዳጅ ስፍራዎችን ተቆጣጥሮ ይገኛል። በዚህም መለል የሱዳን ብሔራዊ ጦር አዛዥ ጄኔራል አብዱል ፈታህ አልቡርሃን ወደ ተለያዩ ሀገራት እየተጓዙ ነው። ጄኔራሉ የኢሳያስ አፈወርቂን ዱካ ተከትለው ወደ ግብጽና ሳውዲ እየተጓዙ ነው
በኋላ በትናንትናው ዕለትም ወደ ቱርክ አቅንተዋል። የጦርነት በአዲስ መልኩ እንደያዘ ለመምጣቱ አመልካች ነው ብለዋል። ወዲህ ደግሞ አሰብን ለማንም አልሰጥም ሲሉ ሲለሙ ሲገዙት የነበሩት አቶ ሻቢያው አለቃ ኢሳያስ አፈወርቅ አሰብን ለግብጽ ሰጥተዋል የሚል ዜና ትላንት መሰራጨቱ ይታወሳል። በአንጻሩ ከዩናይትድ ኤምሬትስ ወደ ኢትዮጵያ የሚደረገው ወታደራዊ የጭነት ጉዞ በስፋት እየተስተዋለ ነው። በእርግጥም በቀጠናው በመካከለኛው ምስራቅ አረብ ሀገራትን ያሳተፈ ቀጠናዊ ውጊያ ሊጀመር ከቋፍ የደረሰ ይመስላል። በተያያዘም በግብጽና በኤርትራ መካከል ያለው ግንኙነት በቂ ተቋማዊ ትስስር ላይ ሳይሆን በወቅታዊ ቀጠናዊ ስሌቶች ላይ ኢትዮጵያን ለመጫን ለማድረግ ነው ፍላጎት የተመሰረተ መሆኑን ተመራማሪዎች ገልጸዋል። ይህ ግንኙነት በሁለት ሀገራት መካከል ካለው ጥልቅ ወዳጅነት ይልቅ መሳሪያነት ወይ ኢንስትሩሜንታሊዝም የሚቀርብበት እንደሆነ ተገልጿል። ግብጽና ኤርትራ ገና በኢትዮጵያ ሳተላይ በፊት ድምፅ በአባይ በታች ተፋሰስ ላይ ያላትን ቁጥጥር ለማስጠበቅ ኤርትራን እንደ ስልታዊ መሳሪያ ስትመለከት መቆየቷን ጥናቱ ያብራራል። ፕሬዚዳንት ኢሳያስ አፈወርቂ በ1990ዎቹ ላይ በሰጡት ይፋዊ መግለጫ ግብጽ ኤርትራን የምትመለከተው በናይል ፖለቲካ መነጽር እንደሆነና አዲሷን ሀገር ኢትዮጵያን ለመጫኘት ልትጠቀምት እንደምትፈልግም ጠቅሰው ነበር። የአሁኑ አሰላለፍ መንስኤዎች ግንኙነቱ በቅርብ እንዲነቃቃ ያደረጉት ሁለት ዋና ዋና የኢትዮጵያ ስልታዊ እርምጃዎች ናቸው። አንደኛ፣ ታላቁ የኢትዮጵያ ህዳሴ ግድብ ስራ መጀመር የግብጽ ስጋትን ከፍ በማድረጉ ኢትዮጵያን በዲፕሎማሲያዊ ወታደራዊ ለመጫን የሚያስችሉ አጋሮችን እንድትፈልግም አድርገውታል። ሁለተኛ፣ ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመገበያ ሰነድ እና የባህር በር ለማግኘት የምታደርገውን ጥረት በካይሮና በአስመራ ላይ በከፍተኛ ስጋት ፈጥሯል። ግብጽ የኢትዮጵያ የባህር ቀይ ላይ መገኘት ቀጠናዊ ተጽዕኖ አደጋ ላይ ጥላለም ስትል ኤርትራ ደግሞ ያላትን የባህር ጠረፍ የበላይነት ሊያሰጣት ይችላል የሚልም ስጋትም አላት። ጥናቱ የሁለቱን ሀገር ግንኙነት ደካማ የሚያደርጉ ምክንያቶች የሚከተሉትን 3 ምክንያቶችም ይገልጻል። አንደኛ፣ በሁለቱ ሀገራት መካከል ያለው የንግድ ልውውጥ እጅግ አነስተኛ ሲሆን ግብጽ ኤርትራ ውስጥ ያቋቋመችው መጠነ ሰፊ ኢንቨስትመንትም የለም። ግብጽ በተደጋጋሚ ኤርትራን ስደተኞች በኃይል ወደ ሀገራቸው መመለሷ ግንኙነቱ በጋራ መተማመን ላይ ሳይሆን ወቅታዊ የጸጥታ ፍላጎት ላይ ብቻ የቆመ መሆኑን ያሳያል። ይህ አሰላለፍ የሚቀጥለው ኢትዮጵያ እንደ ጋራ ስጋት እስከቀጠለች ድረስ ብቻ ነው። ኢትዮጵያ ከሁለቱ ሀገራት ጋር ያላት ውጥረት ብትቀንስ የግንኙነቱ መሰረት በቀላሉ ሊናገር ይችላል። ዛሀበሻ የተመለከቱ ትንታኔም ሲያጠቃልልም የግብጽና ኤርትራ ግንኙነት አማራጭ ማጣትና ከተቃውሞ የመነጨ እንጂ የጋራ ራዕይ ያለው በመሆኑ በቀጠናው ፖለቲካ ላይ ዘላቂነት ያለው ስትራቴጂካዊ አጋርነት ለመሆን ይቸገራል ሲሉ ገልጸዋል። የትግራይ ጊዜያዊ አስተዳደር ለአደጋ ስጋት ስራ ኮሚሽን አመራር በላከው ደብዳቤ በክልሉ ተፈናቃዮች ስላሉበት ሁኔታ ደጋግሞ ማሳወቁን አመልክቷል። በክልላችን ያሉ ሰብአዊ ቀውስና የእርዳታ ፍላጎት በተመለከተ በምክትል ጠቅላይ ሚኒስትር ሰብሳቢነት የሁሉም ክልል ፕሬዚዳንቶችና አደጋ ስርዓት አመራር ኮሚሽኖች በተገኙበት በየጊዜው የሚካሄዱ የአደጋ ስርዓት አመራር ምክር ቤት ላይ አሰባሳቢነት እየገለጽን መምጣታችንና ፌዴራል ድጋፍ ክትትል ወደ ክልላችን በየጊዜው ለሚመጡ ቡድኖች አካል ተገኝተው ያዩትና እንደተረዱት ይቆዩት ብለዋል። በተጨማሪም አደጋ ስርዓት አመራር ኮሚሽን ጨምሮ በየክልሉና የፌዴራል መንግስት ተቋማት፣ ዩኒቨርሲቲዎች፣ በክልሉ የሚገኙ መንግስት ያሉን ተቋማት በጋራ በመሆን የተጠናውን የ2024 መልቲ ሴክተራል መኸር ሲዝናል አሰስመንት መሰረት በክልሉ 2.459 ሚሊዮን ተረጂ ያለው መሆኑ ጥናቱ መረጃው ገልጿል። በተለያዩ ወቅቶችም የሚደረጉ ግንኙነቶች በደብዳቤ፣ በሪፖርት፣ በስልክና በቨርቹዋል ሚቲንግ በአካል በመገኘት ጭምር ይህንን ማድረጋቸውን ገልጸዋል። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ